የፋኖ ኃይሎች በሸዋ ሰላሌ ቀጠና 2 ከተሞችን ተቆጣጥረናል አሉ። ያገዛዙ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ የሚኒሻ ቀን ለማክበር በሚል በተገኙበት ባህር ዳር ከተማ በአገዛዙ ወታደራዊ ካምፕ ላይ በተከፈተ ውጊያ በርካቶች መገደላቸው ተሰምቷል። የኦሮሞ ነጻነት ጦር በበኩሉ በዛሬው ዕለት በኦሮሚያ ክልል ወለጋና ምስራቅ ሸዋ ከአገዛዝ ጦር ጋር ውጊያ እያደረገ እንደሚገኝ ተናግሯል። በዝርዝር የምንመለከተው ይሆናል። የብልጽግና አገዛዝ በአርሲ ዞን በተደጋጋሚ የኦርቶዶክስ ምዕመናን ላይ የሚፈጸሙ ጥቃቶች እንዲያስቆም ጠየቀ። ደረሰ የተባለውን ጥቃት ከፍተኛ ህዝብ ቁጣንም ቀስቅሷል። ብልጽግና የማያዳግም እርምጃ እየወሰደ መሆኑን የሚኒስትሮች ምክር ቤት ባወጣው መግለጫም አስታውቋል። በዝርዝር የምንመለከተው ይሆናል። ከቅርብ ሳምንታት ወዲህ ፔንታገን እስራኤል ከፍተኛ ልዑኮቹን ጨምሮ የአሜሪካ ባለስልጣናትን መሰለሏን በመጥቀስ አሳሳቢ ነው አለ። ይህ የፔንታገን ተሰልለናል ጥያቄ ያቀረበው አሁን ላይ በእስራኤልና በአሜሪካ መካከል ቅሬታዎች አሉ የሚባሉበትም ሰዓት ላይ ነው። በሌላ በኩል የፓኪስታን ሀገር ውስጥ ጉዳይ ሚኒስትር ጠቅላይ መሪው ሙሽታባህ ካሜኒ የተላከ መልእክትን ይዘው ቴሄራን መግባታቸው ተሰምቷል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮን ላይክ በማድረግ ጀምሩ። በቀጥታ ወደ ዝርዝር መረጃው። የፋኖ ኃይሎች በሸዋ ሰላሌ ቀጠና 2 ከተሞችን ተቆጣጥረናል አሉ። አቶ ተመስገን ጥሩነህ የሚኒሻ ቀን ለማክበር በሚል በተገኙበት ባህር ዳር ከተማ በአገዛዙ ወታደራዊ ካምፕ ላይ በተከፈተ ውጊያ በርካቶች መገደላቸው ተሰምቷል። የኦሮሞ ነጻነት ጦር በበኩሉ በዛሬው ዕለት በኦሮሚያ ክልል ምስራቅ ወለጋና ሸዋ አካባቢ ከአገዛዝ ጦር ጋር ውጊያ እያደረገ ይገኛልም ተብሏል። በዛሬው ዕለት ግንቦት 30 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ እንዳስታወቀው የፋኖ ኃይሎች ከ2 ተከታታይ ቀናት በኋላ በሸዋ ሰላሌ ቀጠና ከተሞችን ተቆጣጥረናል ብለዋል። በሰላሌ ቀጠና ደብረ ሊባኖስ ወረዳ በአገዛዝ ጦርና በፋኖ ኃይሎች መካከል ከባድ ውጊያ መደረጉንም ነው አፋብኃኝ ያስታወቀው። በቀጠናው የፋኖ ኃይሎች ከ2 ቀናት ውጊያ በኋላ የደብረ ሊባኖስ ወረዳ ዋና ከተማን ሴት ደብርና ውሻ ገደል ከተሞችን ዛሬ ግንቦት 30 2018 ዓ.ም መቆጣጠራቸው ነው የተሰማው። በውጊያው የደብረ ሊባኖስ ወረዳ በርካታ ወጣቶችም የፋኖ ደጋፊዎች ናቸው በሚል ከፍተኛ በደል አድርሰዋል የተባሉ የወረዳው የጸጥታ ዘርፍ ኃላፊና ሌሎችም ቆስለው ወደ ፍቼ ሆስፒታል ተወስደዋል ያለው የፋኖ ኃይሎች በርካታ የአገዛዝ ጦር አባላት በውጊያ ተገድለዋልም ብለዋል። በውድ ቡድን መሳሪያ ጭምር ለ2 ተከታታይ ቀናት የተዋጋው የአገዛዙ ጦር በበኩሉ የወረዳው ከተሞች በፋኖ መያዛቸውን ተከትሎ በዛሬው ዕለት ወደ ፍቼ ከተማ ሸሽቷል ተብሏል። የአገዛዙ ጦር ወደ ፍቼ ከተማ የሸሸው የደብረ ሊባኖስ ወረዳ የብልጽግና አመራሮችን ይዞ እንደሆነ የፋኖ የመረጃ ምንጮች ጨምረው ተናግረዋል። ደብረ ሊባኖስ ወረዳ ከአዲስ አበባ 100 ኪሎ ሜትር ገደማ ርቀት ላይ የምትገኝ ስትሆን የፋኖ ኃይሎች በአካባቢው ከተሞችን መቆጣጠራቸው የቻሉት ውጊያ ሲያደርጉ ይህ የመጀመሪያ መሆኑን ምንጮችም ተናግረዋል። በተመሳሳይ የፋኖ ኃይሎች አቶ ተመስገን ጥሩነህ የሚኒሻ ቀን ለማክበር በሚል በተገኙበት ባህር ዳር ከተማ በአገዛዙ ወታደራዊ ካምፕ ላይ ባደረሱት ጥቃት በርካቶች መገደላቸው ተሰምተዋል። ግንቦት 29 2018 ዓ.ም ምሽት ላይ የፋኖ ኃይሎች በባህር ዳር ከተማ ይባብ ማርያም አካባቢ በሚገኝ ሚኒሻ ካምፕ ላይ በከፈቱት ድንገተኛ ጥቃት ከ10 በላይ የሚኒሻ አባላት መገደላቸውን ነው የመረጃ ምንጮቻችን የተናገሩት። ጥቃቱ የደረሰው የአገዛዙ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የሚኒሻ 30ኛ ዓመት በዓል በሚል በተዘጋጀው መርሃ ግብር ላይ ለመታደም ባህር ዳር ከተማ በተገኙበት ወቅት ነው። አቶ ተመስገን ስልጣናቸውን ለማስጠበቅ ሲባል በየዕለቱ የሚሞትላቸው የሚኒሻ ኃይል በተመለከተ ስልጠናና ትጥቃቸውን እናሻሽላለን ሲሉም ተናግረዋል። በተመሳሳይ በክልሉ ደቡብ ወሎ ዞን ተወለዳሪ ወረዳ በርካታ የሚኒሻ አባላት በፋኖ ኃይሎች በተከፈተባቸው ድንገተኛ ጥቃት መገደላቸውን የመረጃ ምንጮች ተናግረዋል። ግንቦት 29 2018 ዓ.ም ጥቃት ነው በርካታ የሚኒሻ አባላት መገደላቸው የተሰማው። ግንቦት 29 2018 ዓ.ም ተወለዳሪ ወረዳ ሰግለን ሮቢት አካባቢ በተደረገ የደፈጣ ጥቃት ነው በርካታ የሚኒሻ አባላት መገደላቸው የተሰማው። ይህ በእንዲህ እንዳለ የኦሮሞ ነጻነት ጦር በዛሬው ዕለት በኦሮሚያ ክልል ወለጋና ምስራቅ ሸዋ ከአገዛዙ ጦር ጋር ውጊያ እያደረገ ይገኛልም ተብሏል። በጃልምሮ የሚመራው የኦሮሞ ነጻነት ጦር ባለፉት ተከታታይ ቀናት እያደረገው የሚገኘው ውጊያ በምስራቅ ሸዋ ዞን ቦሰት ወረዳ ከአዲስ አበባ ወደ ድሬዳዋ ጅቡቲ የሚወስደውን የተሽከርካሪዎች እንቅስቃሴ አቋርጦ እንደነበር ጦሩ ይፋ ማድረጉም ይታወሳል። የኦሮሞ ነጻነት ጦር በዞኑ ላንጋኖ ሐይቅ አካባቢ በትናንትናው ዕለት ግንቦት 29 2018 ዓ.ም ጀምሮ
በከፈተው ውጊያ ደግሞ በርካታ የክልሉ ሚኒሻ አባላት መገደላቸውን የመረጃ ምንጮቻችን ተናግረዋል። ጦሩ በአርሲና ምስራቅ ሸዋ አዋሳኝ አካባቢዎች የሚገኙ ሰፊ ቀጠናዎችን መቆጣጠሩን ነው የተሰማው። በተጨማሪም በቀጠናው ከአዳማ ከተማ ገጠራማ አካባቢዎች ጀምሮ በዋና ኢትዮ ጅቡቲ መስመር ላይ በሚፈጸሟቸው የደፈጣ ውጊያዎች በክልሉ ኃይልና በአገዛዙ መከላከያ አባላት ላይ ከፍተኛ ጉዳት እየደረሰ ቀጥሏል ነው ያሉት የመረጃ ምንጮቻችን። በተመሳሳይ በዛሬው ዕለት ግንቦት 30 2018 ዓ.ም በምስራቅ ወለጋ ዞን በአገዛዙ ጦርና በኦሮሞ ነጻነት ጦር መካከል ከባድ ውጊያ እየተደረገ ይገኛል ሲሉ የሚዲያችን የመረጃ ምንጮች ተናግረዋል። በዞኑ 4 ወረዳዎች በኦሮሞ ነጻነት ጦር ተይዘዋል ያሉት የመረጃ ምንጮች በዛሬው ዕለት ከንጋት ጀምሮ በቀጠለ ውጊያ ተጨማሪ ወረዳዎችን ታጣቂዎች ተይዘዋል ሲሉም ተናግረዋል። በአካባቢ በቀጠለ ውጊያ በተለይም በኦሮሚያ ክልል የጸጥታ አደረጃጀት ውስጥ ጋቸና ሲሲርናና ረቄ ሄውላ የሚባሉ ያገዛዙ ታጣቂ ኃይል አባላት በኦሮሞ ነጻነት ጦር ከፍተኛ ጉዳት ደርሶባቸዋል ሲሉም ለሚዲያችን ተናግረዋል። ይህ በእንዲህ እንዳለ የብልጽግና አገዛዝ በአርሲ ዞን በተደጋጋሚ የኦርቶዶክስ ምዕመናን ላይ የሚፈጸሙ ጥቃቶችን እንዲያስቆም ተጠየቀ። የደረሰውን ጥቃት በተመለከተ ከፍተኛ ሕዝብ ቁጣ የተቀሰቀሰ ሲሆን የብልጽግና አገዛዝ የማያዳግም እርምጃ ወስዳሉ ሲል የሚኒስትሮች ምክር ቤት ባወጣው መግለጫም አስታውቋል። አገዛዙ በኦሮሚያ ክልል አርሲ ዞን አሰኮ፣ ሸርካ፣ ሆንቆሎ፣ ዋቢና ሙሳኔ ወረዳዎች ኦርቶዶክስ ምዕመናን ላይ የሚደርስ ተደጋጋሚ ጥቃቶችን እንዲያስቆም ተጠይቋል። በኦሮሚያ ክልል ውስጥ የሚገኝ የአርሲ ሀገረ ስብከት መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ግንቦት 23 ቀን 2018 ዓ.ም የደረሰውን ሞትና ንብረት ውድመት ለማሳወቅ በተጻፈ ደብዳቤ ላይ ነው ጥያቄው የቀረበው። ሀገረ ስብከቱ ከዚህ ቀደም በቤተ ክርስቲያንና በምዕመናን ላይ በተደጋጋሚ የሚደርሱ ጥቃቶችን ለማስቆም በመንበረ ፓትርያርኩ ጠቅላይ ቤተ ክህነት ደረጃ ከፍተኛ መንግስት ባለስልጣናት ጋር ውይይት ተደርጎ በዘላቂነት መንግስት መፍትሄ እንዲሰጥ መሞከሩን፣ ነገር ግን አሁንም ጥቃቶች አለመቆማቸውን ይገልጻል። በሰልካ ወረዳ ለ101 ዓመት የቆየውንና የሀገር ቅርስ የሆነውን የተለታ ቅዱስ ገብርኤል ቤተ ክርስቲያን ሙሉ በሙሉ በእሳት ተቃጥሎ መውደሙ በአጥቢያ ነዋሪዎች የሆኑ 9 ምዕመናን በአሰቃቂ ሁኔታ በታጣቂዎች ህይወታቸው ማለፉንም ሀገረ ስብከቱ በደብዳቤው ላይ ጠቅሷል ይላል ዘገባው። በሰርካ ወረዳ በጸለታ ካራኩፍቲ፣ ዘዲሁ፣ ኢሬቻ፣ ቅዱስ ሚካኤል፣ ሱንቲን፣ ቅዱስ ማርያም፣ ቡዴግዶ፣ አግቦ፣ ሌንጮ፣ ኦዳ፣ ፒጂንሶና ኳስ ሜዳ የሚባሉ አካባቢዎች የነበሩ የክርስትና መኖሪያ ቤቶች በሙሉ መውደማቸውንና ከ280 በላይ አባወራዎች አካባቢዎችን ለቀው መሰደዳቸውን ሪፖርተር ዘግቧል። በአርሲና በሶማሌ ክልል ጅግጅጋ ሀገረ ስብከት ሊቀ ጳጳስ በአባ አል ኤልሳአ ተፈርሞ የተላከው በዚሁ ደብዳቤ የመንበረ ፓትርያርክ ጠቅላይ ቤተ ክህነትና ቅዱስ ሲኖዶስ ዓመታትን ያስቆጠረውን የቤተ ክርስቲያናት ውድመት፣ የምዕመናን ግድያና ስደት እንዲያበቃ ከሚመለከታቸው የመንግስት አካላት ጋር ውይይት ለማድረግ ዘላቂ መፍትሄ እንዲሰጥም ጠይቋል ይላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ግንቦት 26 ቀን 2018 ዓ.ም ባስተላለፉት መልእክታቸው በአርሲ ሀገረ ስብከት በአሰኮ፣ በሸርካ፣ በሆንቆሎ፣ በዋጌና በሙሳ ወረዳዎች በመንፈስ ቅዱስ አደረጃጀትና በቅዱስ ቤተክርስቲያን ላይ ስለደረሰው አሰቃቂ ጥቃት የሰማነው በተሰበረ ልብ ነው ብለውም ነበር። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና የምመለስ ይሆናል። እስከዚያው መልካም ቆይታ